አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድ ጓደኞቼ እንዴት ናቸው? ክርስቲያን ጓደኞቼ ሰላም 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 ብያለሁ። ሰላማችሁ ብዝት ይበልና እንዴት ናቸው? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ሰብስክራይብ ያደረጋችሁኝ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ፣ ሸር ኮፕሊክ አድርጉ እና እንግዲህ ዛሬ እስኪ የሆነች ፈጣይር ነገር ጣፋጭ ፈጣይር ስሙን አላውቀውም፣ ግን ጣፋጭ ፈጣይር ነው የምለው ማለት ነው። እና ልሰራ ፈልጌያለሁኝ ውዶቼ ማሮቼ። በነገራችን ላይ ኮሜንት አትርሱ፣ ኮሜንት አድርጋችሁ ላይክ አትርጉ። በነገራችን ላይ አንድ 10 ኮሜንት ካለ ላይኩ 5 ነው የሚሆነው ማለት ነው። እና ቪዲዮ ስታዩ ላይክ አርጋችሁ ኮሜንት አስቀምጡ፣ አስተያየት። ለሁለተኛው ደግሞ አስተያየት ካስቀመጣችሁ ለሁለተኛው በደንብ ተዘጋጅተን እንትን እንላለን ማለት ነው። እና ምንድነው ያደረኩት? አሁን እዛ አድርጌያለሁ ቀድሜ። ምንድነው ያደረኩት? አንድ ለበን ዝባዴ አንድ አድርጌያለሁኝ። እንደገና ደግሞ ወተት ማለት ነው። ወተት በዚሁ ሰፍሬ 2 ዝባዴውን በዚህ ሙሉውን አድርጌያለሁ። እንደገና ወተቱን ይሄንን ማለት ነው። ይሄን ወተቱን 2 አድርጌበታለሁ ማለት ነው። እና ያው ጨው አድርጌያለሁኝ፣ ዘይት አድርጌያለሁኝ፣ ካሜራ አድርጌያለሁ ማለት ነው እዚህ ውስጥ። እና ከዚህኛው ዱቄት 1 ብርጭቆ ነው የማደርገው። ይኸው እሽት አድርጌ አጉቸዋለሁኝ በደንብ ማለት ነው። እንግዲህ ይሄንን ለ1 ሰዓት በደንብ እንዲቦካ ከፈለጋችሁ ለ1 ሰዓት ነው። ይሄው ኬሪን ጅብና አዘጋጅቻለሁኝ። በደንብ ነው ምትት አድርጌ ያሸሁት በደንብ ቢያንስ ወደ 10 ደቂቃ ማለት ነው። እና ከዛ 40 ደቂቃ ወይም ደግሞ 40 ደቂቃ ግን 1 ሰዓት ነው የማደርገው። ለምንድን ነው? በደንብ እንዲቦካ ማለት ነው። በደንብ እንዲቦካ ከዛ ሞቃታማ ቦታ ታደርጉታላችሁ በደንብ እንዲቦካ ማለት ነው። ከዛ በኋላ እስኪ ቀጣይ ይሄው ውዶቼ እንደዚህ ቡክት ብሏል። ከ1 ሰዓት በኋላ ነው። ይኸው እንግዲህ ጅብና ኬሪ ይኸው ሰኔን አዘጋጅቻለሁኝ። እዚች ጋር ደግሞ ትንሽ ለራሴ ሙልሙል እንድሰራ ለራሴ ያስቀመጥኳት ነገር አለች ማለት ነው። እና ይኸው አዘጋጅቻለሁኝ። አሁን ይሄንን ልጤ ከ1 ሰዓት በኋላ ነው በነገራችን ላይ ማለት ነው። እና እስኪ ላድቦልቡል። ይሄው እንግዲህ ውዶቼ ሰኔ ላይ አድርጌያለሁ አድቦልቡዬ። እንቁላል ከላይ መቀባትና ፍሩም ማድረግ ነው የቀረኝ። ያው እንደዚህ ነው። እሺ እንግዲህ እናየዋለን ፍሩም ከገባ በኋላ ማለት ነው። እንደገና ደግሞ ማለት ነው የመዳም ቅመሞች ይችን ለራሴ በዛ አድርጌ እንትን ብዬ ነው ማለት ነው። ሙልሙል ለራሴ ሙልሙል ለንስ ማናለኝ ይችን ማለት ነው። እንደዚህ ሙልሙል አድርጌ ልተዋት ነው ማለት ነው። እንደዚህ አድርጌ አንድ ጋር ፍሩማ ላይ አደርጋታለሁ ማለት ነው። እንደዚህ አድርጌ ፍሩማ ላይ አንድ ጋር ስርት አደርጋቸዋለሁ። እንግዲህ ላይክ ሸር ኮፕሊንግ አትርሱ። ቤተሰብ ያልሆናችሁ ቤተሰብ እንሁን። ሰብስክራይብ ያደረጋችሁ በጣም ነው የማመሰግነው። ላይክ፣ ኮሜንት፣ አስተያየት። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉኝ።
ቤተሰብ እንሁን። ድጋሜ እንግዲህ ደግሞ አጠር ባለ ቪዲዮ መጣን ድረስ ሰላም እንገናኝ።